ሰላም እንደምን አላችሁ? ቡራ ነኝ። እንግዲህ በአዲስ መልክ በራሴ ዩቲዩብ ቻናል መጥቻለሁ ማለት ነው። ሰሞኑን አነጋጋሪ የነበረውና ለብዙ ሰው ውዝግብ የፈጠረው ነገር አብዛኞቻችሁ አይታችሁታል። ላላያችሁት ደግሞ አሳጥሬ ልንገራችሁ ምን እንደሆነ። በፌቨንና በኔ በኤላ መሀል የተፈጠረው ጸብ አለ። ያ ጸብ እስካሁን ድረስ አልበረደም። አብዛኞቻችሁ እንዳያችሁት ደግሞ ኤልያስም ተዛዝተን ነው የተለያየ ነው። እሱ ነው የዛተውና እኔና ፌቨን ግንኙነታችን ከሱ በፊት ነው። ረጅም ዓመት ነው የምንተዋወቀው። በጣም ከሱ ፊት ነው የምንተዋወቀው። እሱ ትናንትና መጥቶ የፍቅር ጥያቄ ጠይቋት አስጨንቋት ይሁን አስፈራርቷት ይሁን አብራ ሆናለች። ያ ነገር ደግሞ ያላስደሰተኝም ያለው ነገር እና አብሮ እንዲሆን ያልፈልግም በጭራሽ። ይሄን ማስረግጬ ነግሬው ነበር ለሱ። እሱ ደግሞ ጭራሽ እንደመዛትም ገላሃለው ምናምን እንደማስፈራራም ነው ከኔ ጋር የነበረው ነገርና እዚህ ጋር ሶሻል ሚዲያ ላይ እንዲወጣም አልፈልግም ነበር ይሄ ነገር። ግን አሁን ላይ ምንድነው መጨረሻውን እናያለን። እኔም አልቶም እሱም አይተው እንተያያለን። መጨረሻውን አብረን ምን ይሆናል። ምክንያቱም እኔ በጣም ነው የምወዳት ያውቃል። እሱ ነግሬዋለሁ፣ ለሷም ነግሬያታለሁ። በምን እንዳስፈራራት አላውቅም። ብቻ ግን እሷ ከሱ አብራ ሆናለች። እኔ ደግሞ ከሱ በፊት ነው የማውቃት፣ ረጅም ጊዜ ነው የምንተዋወቀው። እሱ ትላንትና ነው የመጣው። ስለዚህ አሁን ትላንትና ከኔ ጀርባ መጥቶ ዛሬ ደግሞ አብሮ መሆን ማለት የማይሆን ነገር ነው። የሆነ ያስፈራራት ነገር አለ፣ በያዘባት ነገር ቢኖር ነው እንጂ ይሄን ባጭር ጊዜ እሺ ልትለው አትችልም። እሱ እንግዲህ ሳሚም ታውቃለች ሳንቲም ያለው የኔና እሷን ነገር። ያው ፋሚሊዎች አብዛኛው ነገር እንግዲህ ቡራ እንዳለው ነው። እኔም ያው ብዙ ነገር አላቅም ከሱ የተሻለ ግን እንደማውቀው ግን ፌቨንን የማውቃት ከቡራ ጋር ስትመጣ ከቡራ ይዟ ሲመጣ ምናምን ነው እንጂ ማውቀው ከኤላ ጋር አንድም ቀን አይቻችሁ አላቅም። ላይክ ይሄ ነገር ከመፈጠሩ በፊት ከኤላ ጋር በቤስት ፍሬንድም ሆነ በሌላ ኬዝ አግኝቻቸውም አላቅም። አብረውም ሲሆኑ አይቻቸው አላቅም። እና አሁን ነው ይሄ ነገር ከተፈጠረ በኋላ ቡራም ሲነግረኝ ቪዲዮቹንም ምናምን ነገር ሰው ያው ለማንኛውም ሰው እንዴት ብያለሁ እኔም ማለት ነው። እና ያው ነገሮችን እስቲ ቀስ በቀስ አሁን በአንዴው የሚሆን ነገር የለም። እንደዚህም ኤላም እሱም እንዳለው ኤላም በጉልበት ምናምን ነገር የሚስተካከል ነገር ምንም ይኖራል ብዬ አላስብም። የረቀቀ ዘመን ላይ ነው ያለ ነው። ስለዚህ ነገሮችን በፍቅር በቃ ሀሳብ ነው የሚያሸንፈው እንጂ ጉልበት አይደለም። በዚህ ሰዓት ነገሮችን በቃ በማስተዋል መፍታት ምናምን ነገር ነው እንጂ ጉልበት ብዙ ነገር ሊያሳጣን ይችላል። ተጎጂውም ብዙ ነገር ያጣል፣ ተጎጂውም እንደዚሁ። ስለዚህ የሁለትዮሽ ጉዳት ነው የሚሆነው። ስለዚህ ጉልበት አያስፈልግም። በንግግር በመስማማት ለመፍታት እንሞክራለን። ያው እኛም አለን ከዚህ በኋላ። ቡራም እንግዲህ ቤስት ፍሬንዴ ስለሆነ ከጎኑ መሆን አለብኝ ከዚህ በኋላ ለሚሆኑት ነገሮች ምናምን እና ኤላንም አውቀዋለሁ። ቡራ ጋርም ቤስት ፍሬንድ እንደሆንኩት ከኤላ ጋርም እንደዛው ነኝ። ሁለቱም ለኔ አንድ ናቸው እና ሁለቱም ሲጣሉ ማየት አልፈልግም እኔ እንደራሴ ማለት ነው። ስለዚህ ሁለቱን የማስማማት ነገር ነው ከዚህ በኋላ ማድረግ የምፈልገው እንጂ እንዲጣሉ ሌላ ነገር ውስጥ እንዲገቡ ምናምን ነገር አልፈልግም በአንድ ሴት ጉዳይ። ስለዚህ ነገሮችን እናስተካክላለን ከዚህ በኋላ። የሚፈጠረውን ነገር ደግሞ እያንዳንዱ ነገሮች ቪዲዮ ምናምን ነገር ፖስት እናደርግላችሁ ይሆናል። ከዚህ በኋላ እኔም ሁለቱን የማስማማት ነገር ነው መስራት የምፈልገው። ይልሳይ ምን አለ መሰለህ፣ በነገራችን ላይ ማስማማት ስትል ማለት አሁን እሱ ባለፈው እኔ እንዳየሁት ከሆነ አብዛኞቻችሁ አይታችሁታል ቪዲዮን አይደለ? ለጸብ ነው ኢቭን ነበረች መሀል ላይ ኪም ነበረች ከኛ መሀል እሷ ነች እንደውም ያገላገለችን። ሰንዝሯል፣ ብዙ ነገር አድርጓል። እሷን አልተዋትም፣ አንተን እንደዚህ ያለቀምን ያለው አይደለ? እኔም ደግሞ እሱን ካልተዋት እኔም አልተዋትም። መጨረሻውን አብረን እናያለን ምን እንደሚሆን። አንድ አይደለም ስማኝ፣ አንድ በአንድ ነው ማለት አንድ በአንድ ፎክሮ ዝቶ ነው ይዛን የተለያየ ነው። እኔ ደግሞ ነግሬዋለሁ፣ እሷ ባለችበት እኔም አንተም እሷን ባለችበት ተገናኝተን እናወራ ብያለሁ፣ ፊት ለፊት ማለት ነው። ስለዚህ እሷ ስማኝ ቡራ፣ እኔ አሁን ሁለታችሁም እንደዚህ ነገር ውስጥ አይኔ እያየሁ እንድገቡ አልፈልግም። ገብቷል? ሁለታችሁም ለኔ እኩል ቦታ ነው ያላችሁ። እሱም እንዲጎዳ አልፈልግም፣ አንተም እንድትጎዳ አልፈልግም። ገብቷል አይደል? ስለዚህ የሁለታችሁ መስማማት ነው እንጂ የሚፈልገው አንተ እሱን የሆነ ነገር አድርገህ ወይ እሱ አንተን የሆነ ነገር አድርጎ ማየት አልፈልግም። ገብቷል? እንደዛ እኮ አይደለም። አሁን ላይ ምን አለ መሰለህ፣ አሁን እሱ ጭራሽ አሁን በጉልበት ነው ነገሮችን ለማስተካከል የፈለገው። በጉልበት ከሆነ ደግሞ በጉልበትም ሆነ በፍቃድ ምን ይሆናል አብረን መጨረሻውን ነው። አይሆንም። ጉልበት የሚባል ነገር ይኸውላችሁ፣ እኔ አሁን በቃ ከዚህ በኋላ ያው ብዙ ነገር እንዳይፈጠር ነው እንግዲህ ምን ሞክረው ማለት አሁን የሚባለው ነገር እሱ የሚለው ነገር ኤላ የሚለው ነገር አለ። እነሱ ነገሮች እንዳይፈጠሩ እንደው ከእግዚአብሔር ጋር ምንም ነገር እንዳይሆን ነው የምፈልገው። አሁን ተረጋግተህ አስብ አንተም ገብቷል? ይኸውልህ እኔ እረጋጋለሁ፣ የመረጋጋት ችግር የለም። ግን እሱ ብዙ ነገር አሳልፈናል አብረን። ለአንተም ጓደኛ ነው ለኔም ምንም በማላችን እንደዚህ አይነት ነገር ሊኖር አይገባም።
ግን አንተ ከኋላ መጥቶ አሁን አይን አውጥቶ ጭራሽ ከኔ ጋር እንደዚህ ተዋት እና ራቃት ምናምን ብሎ ያስፈራራ። ኢማጂን አንተ ገብቶኛል፣ እሱን አውቃለሁ። ግን በቃ ነገሮችን በተረጋጋ መንፈስ ነው እንጂ በጉልበት የሚሆን ነገር የለም። እሺ ይኸውልህ ምን አሁን እኮ ችግር የለብኝም። እኔ ባለፈው ለጸብ ሲጋብዘኝ ምንድን ነው ያደረኩት? እኔ ለጸብ ሲጋብዘኝ የሸሸችቼ ነው ተኩት ራቅ ብዬው ማለት ነው። መጣ አኪያ ነበረች መሀል ላይ እሷ ነች ያገላገለችው። ያዙ ይልቀቁኝ ያለ ብዙ ነገር ተፈጠረ። እኔ እንደዛ እንዲሆንም አልፈለኩም ነበር መጀመሪያ። ግን ምንድነው እሷን ይተዋት። እሱ አሁን እሷን ተዋት ፌቨንን ተዋት ነው አይደል የሚለኝ። እሱም እሷን ይተዋት እኔ ተዋለሁ። ግን እሱም እሷን ማይተዋት ከሆነ ማይተዋት ከሆነ ይሄ ነገር ማብቂያ የለውም እስከመጨረሻው። ወይ አብረን ገደል እንገባለን ወይ የሆነ መፍትሄ ይመጣል እንጂ ዘቶ አስፈራርቶ እንደዚህ ያረጋሃለሁ ብሎ ምናምን ከኔ ጋር እንደዚህ ግብግብ አያስፈልግም። ይኸውልሽ ቡራ አሁን ይሄ ነገር እየሰፋ በሄደ ቁጥር ታውቃለህ ከኛም አልፎ ቤተሰብ ጋር መድረሱ አይቀርም። እና ስማኝ ይኸውልህ አሁን የኛም ቤተሰብ የሁላችንም ቤተሰብ መቼስ ቅርርባቸውን ታውቃለህ አይደል? ስለዚህ እነሱ ጋር ይሄ ወሬ ደረሰ ማለት አስበው እኛ ተነቋቁረን እነሱንም ነው የምናነቋቁ። በጣም የሚታሰብ ነገር ላይክ ላታስበው የምችለው ነገር ሊፈጠር ይችላል። ታውቃለህ እነሱ ደግሞ ምን እንደሚያስቡ አይታወቅም። ገብቷል አይደል? አሁን እኮ ሲሆን በቃ እኔ ከድሮ ነበር የምወዳት። እኔ አሁን ዛሬ ነገ ጠይቃታለሁ፣ ዛሬ ነገ ጥያቄ ጠይቃታለሁ ምናምን የፍቅር ጥያቄ ጠይቃታለሁ ስል ነው መሀል ላይ በማላስበው ሁኔታ ለኔ አልነገረችኝም። እንዳንተ ነው ድንገት ሰርፕራይዝ የንኩት። ቪዲዮን አየሁ ሳናግራት ግዴታ የለብኝም ላንተ መንገራለች ይሁን የሆነ ነገር እሱ ባይላት ኖሮ እንደዛ ደግሞ ነው ለቤተሰብ ጋር እንዲደርስም አልፈልግም። እሱም ጓደኛዬ ነው ታውቃለህ፣ ጓደኛችን ነው። እሷ ደግሞ ከኔ ጋር አብራ ብዙ ጋር አሳልፋለች። በጣም ብዙ ምን እዚህ ጋር ማውራት የለብኝም። እኔ እና እሷ አብረን ያሳለፍነው ነገር በጣም ብዙ ጋር አብረን አሳልፈናል። ግዴታ ማውራት የለብኝም። እሱ ያን እንኳን አያውቅም። ገብቶሃል? ከእሷ ጋር ያሳለፍነው ነገር አያውቅም። ትናንትና መጥቶ ከእሷ ፍቅር መጀመር ማለት ጭራሽ ነው እኔ የማልቀበለው ነገር ነው እንዳልኩ እኮ። ይኸውልህ አሁን እነሱ ፍቅር መጀመራቸው ሳይሆን አሁን አስበው ጀስት ኢማጂን አድርገውና የሆነ እናትና አባቶቻችን ምናምን ያው ይተዋወቃሉ ብዬሻለሁ። እንግዲህ ታውቃለህ እሱን በእንደዚህ አይነት ጉዳይ በአንዲት ሴት ጉዳይ ያ ሁሉ እነሱ የሚያውቁት ጓደኝነታችን ሁሉም ነገር ምናምን ነገር ያውቁታል መቼ። ስለዚህ በዚህ ልጅ ጉዳይ እንደዚህ መሆናችንን ሲያውቁ ምን ሊሉ ይችላሉ? አስበው ምን ሊናገሩ እንደሚችሉ ምን ሊሉ። አሁን እኮ እሱ ነው እኮ ትናንትና መጥቶ ዛሬ እንደዚህ የሚለው እኮ እሱ ነው። በቃ እኔ ወለ እኔ ከልቤ ነው የምወዳት እሷ ልጅ ከልቤ ነው የምወዳት። ዛሬ ነገ ጠይቃታለሁ ስል ነው ይሄ ነገር የተፈጠረው። ገብቷል? እሷ ደንግጣ ነው ባለፈው እንትን ከኔ ጋር የተከራከረች የጣላ ነው። ገብቷል? ከዛን ቀባው ስልኬን ማታነሳም ዳግሞት ማልቻሉ። ስለዚህ አሁን ሜቢ ይሄን ቪዲዮ ስታየው ልትመጣ ትችላለች የምትለው ነገር አብረን የምናየው ነው። መምጣቱ አይቀርም ማግኘት አይቀርም። እኔና እሷ ግን አሁን ከሱ ጋርም ደግሞ መገናኘታችን አይቀርም። ገብቷል አይደለ? ተገናኝተን የሚለውን አብረን የምናየው ነው። መጨረሻውን ነው ማለት እኔ ፋሚሊ ባለፈው ዝቶ ምናምን እንትን ለሚል ከሆነ ለመዛት ምናምን ከሆነ ለማስፈራራት ኖርማል ነው። በጣም ገርሞኛል። እኔ አሁን ይሄን ነገር መቼስ ላይክ ከነሱ በኋላ ነው የሰማሁት። ስለዚህ ገርሞኛል። እንደዚህ ተዳርሰው ምናምን ነገር ምንም እንግዲህ ትልቅ ነገር በማይባል ጉዳይ እንደዚህ ተዳርሰው ምናምን ነገር ሳያቸው ገርሞኛል። እንደዛ ስንት ነገር እንዳላሳለፈን አሁን በእንደዚህ አይነት ጉዳይ እንደዚህ አይነት ቀውስ ውስጥ መግባታቸውን ስሰማ በጣም ነው የገረመኝ። እና አሁን የሆነ ላይክ መጀመሪያ እንደሰማሁኝ እንግዲህ ያው መፍትሄ ምን ይሆናል ብዬ ነው ማስበው። ገብቷል? ስለዚህ አሁን መፍትሄ ብዬ ያሰብኩት እንግዲህ እሷንም ያው እኔ ብዙም ለእሷ ቀረቤታ የለኝም፣ ከእሷ ጋር ብዙ አንቀራረብም። ግን ያው በዚህ ጉዳይ መነጋገራችን አይቀርም፣ ላይክ ችግሩን ለመፍታት ማውራታችን አይቀርም። ስለዚህ እሷንም እንግዲህ ለማግኘትና ለማዋራት እንሞክራለን። ያው ኤላም እንግዲህ ያው ካንተ ጋር ነው እንጂ ከኔ ጋር እንግዲህ ያው ሰላም ነን። ስለዚህ እሱንም ለማዋራት ሞክራለሁ። የሁለታችሁ የድሮ ነገር እንዲመለስ ነው እንጂ ከዚህ በኋላ እኔ የድሮ እንደድሮ ብቻ ከድሮም በላይ ነው ፈልገው። ገብቷል? ከድሮም በላይ ነው ፈልገው። አሁን የፍቅር አጋሪ እንድትሆን ነው ፈልገው። ገብቷል አይደለ? እኔ እንግዲህ እሱን አሁን ለኔም አዲስ ነው። ስለዚህ እስቲ ቀስ በቀስ ምን ይሆናል ፋሚሊ። ያው እዚህ ጋርም ፖስት ስለምናደርግላችሁ ምናምን እናንተም የምትሉትን እንግዲህ መፍትሄ ብላችሁ የምታስቡትን ኮሜንት ላይ እየጻፋችሁልን እና እስቲ የሚሆነውን ነገር እንዳለ ያው እናንተ አይታችሁ ጀጅ ታደርጋላችሁ። እኔ እንደው እንደ ሐሳብ ያው ብዙም ነገር ገና ጠልቅ ያላየሁትም፣ ግን በቃ አሁን የበፊት ጅልስናችን እንዲመለስ ከሷ በፊት መቼ ሰላም ነበር። አንተም እንደምታውቀው እሱም እንደሚያውቀው እሱም ያውቀዋል በእርግጠኝነት። ስለዚህ በቃ ከሁለታችሁም ብትቀርባችሁ ስችልሽ በመሀላችን ገብታ እንደዚህ አረ እንዴት ሆኖ ያ አይሆንም። እሱ ይተዋል፣ ነገርኩህ። እሱ ይተዋል ብያለሁ። እሱ ይተዋል።
እሺ እሱም እኮ እንደዚህ እኮ ነው የሚለው እንዳንተ እኮ አይሆንማ በቃ አይሆንም ገብቷል አይሆንም እኔ እሷን ትቼ ምናምን ነገር የማይመጣው ነገር ነው ለምን ምክንያት ኧረ አይሆንም ያምናል እንደዚህ ለሷ ቤንድ እየተጋደልኩ ጭራሽ እሷን ነው ተዋት እኔ እኮ ስለ የሆነ መጀመሪያ እሷ አልነበረችም እንግዲህ አይደል ሰላም ነበር የሷ መኖር አለመኖር ሲሆን ይኸውልህ አሁን የሱ ፈጣጣነት ነው እዚህ ጋር ትላንትና መጥቶ እንዴት ነው ፍቅረኛ ይሆናለች ምን አጠገቧ እንዳደርስ ከዚህ በኋላ ምን አሁን ያው እኔ እንዲሁ እንዳሳብ እኔና እሷ በጣም ብዙ ተጣልተናል ታርቀናል ክፉ ደግ ተነጋግረናል ግን ጓደኝነታችን ግንኙነታችን አልቆመም እስካሁን ድረስ እና አሁን ታዲያ የሆነ ሰው ስለመጣ አሁን ድጋሚ ከሷ ጋር ላቁም ያለኝ ነገር አሁን እንዳሳብ ነው በቃ እኔ ምናልባት የበፊቱን ነገር ሊመለስ ይችላል ብዬ ሐሳብ ብዬ ያሰብኩት አሁን ለጊዜውም ቢሆን እሱን ነው በቃ ኮሌታችሁ ነው ማላረጋው መቼም ነው ማላረጋው እሱ መጣው እኔ እንግዲህ ምን እንደማረግ አላውቅም ፋሚሊ ግን ያው እስቲ ከዚህ በኋላ ያለውን እግዚአብሔር ያውቃል እሱም እንዳንተው ተመሳሳይ መልስ ነው የሚሰጠኝ ግን ያው እሱንም ለማናገር ሞክራለሁ እስቲ በተቻለኝ አቅም ምንም ማድረግ አይቻልም ስማ ምን አለ መሰለህ አሁን በዛ ማለት በዚህ መጨረሻውን ምን ነው ሁላችንም መጨረሻውን ምን እንደሚሆን እሱ ምን እንደሚያመጣ እኔም አልተዋትም መጨረሻውን አብረን ምን ነው የሚሆነው እሱም እንደዛ የሚቀጥል ከሆነ እኔም አልተዋትም ምን እንደሚያመጣ አብረን ታው እንደዛ አይሆን አይደለም ስማ እሱ ምንም አይመጣም ነው ማለት ስማኝ ከዛስ እኛስ እናንተ እንደዛ አይናችን እያየ ያውሉ ነገር ያውሉ ጓደኝነት ፈርሶ አይደለም አይናችን እያየ ስትገዳደሉ ቆመና ያለ እሱ እኔ እንግዲህ እና ያለና አባስቲ እንደዛ ወላሽ ቤተሰቦች ባጭሩ በዛ ማለት በዚህ ኤላ ምን እንደሚያመጣ አብረን እናየው ነበር ምንም እኔ ብዙ የምናገረው ነገር የለም ነገ ከነገ ወዲያ የሚፈጠረው ነገር አትበል እንደዛ ፖስት አደርግላችኋለሁ አትበል እንደዛ የነገርኩህ አንዴ አትበል እንደዛ በቃ እና ያለን በቃ እንደዛ አትበል አሁን ነገሩን እናስተካክለዋለን ሲጀመር ብዙ ነገር ውስጥ ይወል ፋሚሊዎች ከዚህ በፊት ብዙ ነገር አንድ ላይ አብረን አሳልፈናል ስለዚህ ይሄም ከባድ ሆናል ብዬ አላስብም ስለዚህ ሁሉ ነገር ፊክስ እናደርገዋለን ጀመረው ለአሁን እሷም በእርግጠኝነት ነው ነገር ደግሞ እርግጠኛ ሆኜ ለሱ ምንም አይነት ስሜት የለም ምንም አይነት ምክንያቱም ለሱ ስሜት ቢኖራት ኖሮ አስቀድማ ከሱ ግንኙነት ከመጀመሪያው በፊት ተነግረኛለች ያው እኮ የደበቀችም ድንገት ከኔ ደብቃም ይሄን ግንኙነት የጀመረችበት ምክንያት ይኖራታል ያን ደግሞ እማወጣው ይሆናል ይኸውልህ አንድ ነገር ልንገርህ አሁን እኮ ፍቅር እኮ ረጅም ጊዜ ስለቆየህ ምናምን ነገር አይደለም እኮ ካንተ ፍቅር ሚዛት ስለዚህ የሆነ እሱ ትላንት መጥቶ እኔ ብዙ ጊዜ ቆይቻለሁ ምናምን ማለት አችልም ስለዚህ አሁን ምንድነው እሱ ላይክ አጭር ጊዜም ቢሆን አብሮ የተገናኙትም አብሮ የቆዩትም አጭር ጊዜ ቢሆን በዛች አጭር ጊዜ ከወደደችው ምንም ማድረግ አችልም አንተ ደግሞ ረጅም ጊዜ ቆይታል ረጅም ጊዜ ቆይተ ካልወደደች ምንም ማድረግ አችልም እሱም ከወደደችው በቃ ዛት ስለዚህ ፍቅር ነው ይሄ የሆነ ጊዜ ምናምን ነገር ፊክስ የሚያደርገው ነገር አለም ከኔ ጋር ብዙ ጊዜ አብረን ቆይተናል በጓደኝነት እሱ ትላንት ነው የመጣውና ማለት አችልም ገብቶሃል አይደል ግን በቃ ያለውን ነገር እስቲ እናወራለን ሁላችንም ያው እንግዲህ እሱም ከዚህ በኋላ እንደዚህ የሚላቸውን ነገሮች ምናምን ነገር ያቆማል ብዬ አስባለሁ እሱንም ለማናገር ስለሞክር በቃ ሁሉ ነገር እንደፊት ይመለሳል ብዬ ነው ማሰብ በቃ እንደዛ ብንድን አለ መሰለህ አሁን ይስተካከላል ማለት ዘበት ነው እንዴ ይኸውልህ አሁን እንዴ ወደ ኢላም ወገን እንትን አትሉ አንተ ወደ እሱማ እንትን አትሉ ግን ታው እኔ እንደዛ አትበለኝ እኔ ሁለታችሁም እኩል ናችሁ ላይ ብቻ ባጭሩ ሁላችሁ ቤተሰቦች በዚህ ዩቲዩብ ቻናል ያለው ነገር አንድ በአንድ ያለው ነገር አሳያችኋለሁ እኔና እሱ እንደዚህ በቀላሉ አንላቀቅም አንፋታም እሱም እንደዛተው የሚያረጉን የሚያመጣው ነገር አብረን እናያለን ቀጣይ እስክንገናኝ ድረስ ሰራውን ተነጋግረን አይ በቃ ችግር የለውም ቀጣይ ላይ ለቤተሰቦች ያለው ነገር እንዳለ ሁሉም እኮ በቃ እንደዛ ግን የሚባል ነገር የለም አሁን እንዳልከው የሚሆን ነገር የለም በቃ ጓደኛዋን እናገኛታለን እሷ በእርግጠኝነት መፍትሄ ትሰጠናለች እሱን ያለን ስለሷም ቀረቤታ በቅርበት የምታውቃት እሷ ስለሆነች እሷን እናገኛታለን ወይኔ ያገኛታል ከዛ በኋላ በቃ እሺ በለኝ በቃ ሁሉ ሚስታከል ከሆነ ስታይል እናያለን ማይስታከል ከሆነ ደግሞ መጨረሻ አብረን ምን ያሆን ሌላ ምንም እናደርገው የለም ቤተሰቦች እወዳችኋለሁ ወይ እንደዛ አትበል ኧረ በቃ ኖርማል ካሜራማን እንግዲህ ስቶፕ አድርጎና ያለው ነገር ቀጣይ በደንብ እናሳያችኋለን ችግር የለውም